በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ሕዝቦች በልዑል እግዚአብሔር ስም እንደምን ዋላችሁ? የምስጋና ባለቤት አምላካችን በፍጥረታቱ አንደበት ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለታላቁ ጾም ለጌታችን መድኃኒታችን ኢየሱስ ክርስቶስ ለጾመው ጾም በሰላም በፍቅር አደረሳችሁ አደረሰን። ጾሙን የበረከት እንዲያደርግልን ቅዱስ ፈቃዱ ይሁንልን። ጾም ምንድነው የሚል ነው መጀመሪያው ጥያቄ። ጾም አጠቃላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሥራው መጀመሪያ አድርጎታል። ጾም ምንድነው ስንል ለተወሰነ ሰዓት ከምግብ ለተወሰነ ሳምንትም ወይም ደግሞ ለተወሰኑ ወራት ከጥሉላት የምንከለከልበት ከክፉ ነገሮች ለዘላለም መንጾምበት መከልከል ማለት ነው። ጾም ማለት ለተወሰኑ ሰዓት ከምግብ እንከለከላለን። ለተወሰኑ ሳምንታትም ሆነ ወራት ከጥሉላት ከስጋ ተዋጽኦና ከወተት ተዋጽኦ አጠቃላይ የምንከለከልበት፣ አጠቃላይ ደግሞ ከሐሜት ከክፋት ከኃጢአት ለዘላለም የምንከለከልበት ጾም ይባላል። ይሄ ጾምን የጀመረው ራሱ መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። አስቀድሞም ትእዛዝ አድርጎ የሰጠው እግዚአብሔር ለአዳም ጾምን ነው። እግዚአብሔር ፍጥረታትን ፈጥሮ ከጨረሰ በኋላ የሰው ልጅ በ40 ቀኑ ዓርብ የፈጠረውን የሰው ልጅ በ40 ቀኑ ወደ ኤደን ገነት አስገባው። በገነት ደግሞ 3 እጽዋት አሉ። አንዱን ብላ ብሎታል። ብላ ያለው ምግቡን ነው፣ ምግቡ የሚሆኑትን። አትብላ ያለው ደግሞ ዕፀ በለስን ነው። አትብላ የሚል ሕግ የተቀመጠባት ያቺ ሕግ ጾም ናት ብለው ሊቃውንቱ ያስቀምጣሉ። የጾም ሕግ ነው። ሌሎቹን አትብሉ የሚል ሕግ አልሰራላቸውም። ሌሎቹ ፍጥረታትን አትብሉ የሚል አልሰራላቸውም ወይም አላላቸውም፣ ሕግ አልሰጣቸውም። የሰው ልጅ ግን አትብላ ተብሏል ማለት ነው። ስለዚህ ያቺ ሕግ ጾም ናት ብለው ሊቃውንት ያብራራሉ፣ ይተረጉማሉ። ብላ ያለው ምግቡን ነው ስንል አዳም በገነት እያለ መራብ ኑሮበት ሳይሆን እግዚአብሔር ከሰማይ በታች ከምድር በላይ ያለውን ሁሉ ግዛ፣ ንዳ፣ ብላ፣ ጠጣ ብሎ ሰጥቶታል። እግዚአብሔርን ለማመስገን ያህል ይመገባል ማለት ነው። ርቦት አይደለም። ረሃብ የመጣው ሕጓን ሲሽር ነው። የጾምን ሕግ ሲሽር ረሃብ መጥቷል። የጾምን ሕግ ወይም ደግሞ አትብላ የተባለውን ሕግ ሲሽር ደዌያትም ብዙ ፈተናዎች የመጡበት መራብም ተገዶ ነው የሚበላው። አሁን ተገዶ ነው። በገነት እያለ ግን ወዶ ፈቅዶ እግዚአብሔር ለማመስገን ያህል ይመገባል ማለት ነው። ስለዚህ ያችን ሕግ ነው የጣሰው አዳም የሻረው። እሷን ሕግ አዳም ሻራት። የሚከብርባትን መላእክትን የሚመስልባትን በምስጋና የሚኖርባትን የጾምን ሕግ አዳም ሻረ። ከዛ በኋላ ነቢያትም እየጾሙ እየጸለዩ ወደ እግዚአብሔር አድነን እያሉ ይለምኑ ነበረ። ያን የሚያደርጉት በጾም ነው፣ በጸሎት ነው። ያለ ጾም በጎ ነገሮችን ሁሉ ማየት፣ ያለ ጾም መንፈሳዊ እይታን መመልከት አይቻልምና ነቢያት በጾማቸው ነው። ሙሴ 40 ቀን ጾሞ ጽላተ ሙሴን 5ቱን መጻሕፍት ጽፏል። እዝራ 40 ቀን ጾሞ 46 ብሉያት መጻሕፍት በአላውያን የጠፉትን እንደገና መልሶ ጽፏቸዋል። እነ ዳንኤል ጾመው ከአንበሳ ድነውበታል፣ አንበሳ እንዳይበላቸው። ያውም ገዳመ ሱሳ ወርጄ ጾም ይላል ዳንኤል 10 ላይ ስንመለከት ወሶበ ቦይኩ ገዳመ ሱሳ ይዋ ስጋ ወቅብ ውስጥ አፌ፣ ወደ ገዳመ ሱሳ በገባሁ ጊዜ ስጋና ቅቤ አልተመገብኩም እያለ ይናገራል ዳንኤልም። እንደዚሁም ኤልያስ 40 ቀን ጾሞ ወደ ብሔረ ሕያዋን አርጓል። ሄኖክ 6 ዓመት ከምግብ ተከልክሎ እሱም ወደ ብሔረ ሕያዋን ሄዷል ማለት ነው። ምክንያቱም ፈቃደ እግዚአብሔርን የምንፈጽምበት ነው ጾም ማለት ነው። በኦሪት ዘፍጥረት ምዕራፍ 4 ላይ ስንመለከት ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ከሞት ሰወረው ይላል። አካሄዱን ከእግዚአብሔር ጋር ያደረገው ሄኖክ ከምግብ ተከልክሎ ፈቃደ እግዚአብሔርን በመፈጸም ነው። ስለዚህ ጾም ምንድነው ከተባለ ፈቃደ እግዚአብሔርን የምንፈጽምበት
ፈቃደ ነፍስን ማነው የምንፈጽምበት፣ ፈቃደ ስጋን ለፈቃደ ነፍስ የምናስገዛበት፣ አዝማነ መንግስተ ሰማያትን የምንኖርበት፣ በምድር ላይ ጣዕመ መንግስተ ሰማያትን አዝማነ መንግስተ ሰማያትን መኖር የምንጀምረው ስንጾም ነው። ምክንያቱም ኋላ ሞተን ተነስተን የምንመገበው ምግብ የለም። ይሄኛውን ምግብ መመገቡን ስጋችን ይተዋል። ያንን በምድር ላይ የምንለማመድበት ሂደት ነው ማለት ነው። ፈቃደ እግዚአብሔርን እየኖርን ስንሄድ ደግሞ ፈቃደ እግዚአብሔርን እየለመድ ነው ስንሄድ ደግሞ ሰው ከጾም በጾም እያደገ ቅዱሳን እንደምናያቸው ጥቂት እየተመገቡ ወደ አለመመገብነት ነው የሚሄዱት። ወደ አለመመገብነት ይሄዳሉ። የሰው ልጅን በዚህ ምድር እየተመገበም ኖረ፣ ኋላ መጨረሻ ላይ ሲነሳ ባለመመገብ ነው የሚነሳው። ያ ማለት ጾም ነው ማለት ነው። ጾም ነው ስንል የሚመገብ ስጋ ወይም ደግሞ መመገባም እያስፈልገው እየተወው ነው ማለት አይደለም። ዘላለማዊ ሕግ ነው። ፈቃደ እግዚአብሔርን የምንፈጽምበት፣ የተራቡትን የምናስብበት፣ የተቸገሩትን የምናስብበት ነውና ፈቃደ እግዚአብሔርን ማሰቢያ ነው ጾም ማለት ነው። እነዚህ አባቶቻችን ሁሉ በጾም በጸሎት ብዙ ኃይል አግኝተዋል። ከዛም መጻሕፍቱ ጾም የነገሮች ሁሉ መሰረት ናት ብሎ ያስቀምጣታል። የበጎ ስራ መሰረት ናት። በጾም ላይ ጸሎት ይጨመራል፣ በጾም ላይ ምጽዋት ይጨመራል። መሰረቷ ግን ጾም ናት። ይልቁንም ርቱዐ ሃይማኖት የሚባል መጽሐፍ እንዲህ ይላል፣ ጾም ሁለት አይነት ባህሪ ያላት ይላል። ሄሮማ ለሚባለው ሊቅ የእግዚአብሔር መልአክ ተገልጾለት የጾምን ባህሪ ታውቀዋለህን ይለዋል። አይ ንገረኝ፣ የጾም ባህሪ ምንድነው ይለዋል። የሚጠቅም ባህሪ እና የማይጠቅም ባህሪ ያላት ይለዋል። የሚጠቅመውን ንገረኝ ይለዋል። የሚጠቅመው ምሳን ለድሃ ሰጥቶ ራትን መመገብ፣ ራትን ብቻ መመገብ፣ ምሳን ለድሃ ሰጥቶ። የማይጠቅመው ባህሪዋ ደግሞ ምሳን ወደ ራትነት መቀየር የጾም የማይጠቅም ባህሪዋ ነው ይላል። የጾም የማይጠቅም ባህሪዋ ምሳን ወደ ራትነት መቀየር፣ የሚጠቅመው ባህሪዋ ደግሞ ምሳን ለድሃ ሰጥቶ ራትን ብቻ መመገብ የሚጠቅመው ባህሪዋ ነው ይላል። ስለዚህ ጾም እስመ ጾም እማለ ጸሎት ወህታ ለአርምሞ፣ ጾም ለጸሎት እናቷ ናት፣ ለዝምታ ለጸጥታ ለአርምሞ ደግሞ እህት ናት ብሎ ያስቀምጠዋል መጽሐፍ። ለበጎ ስራ ደግሞ መሰረት ናት። ምግብ ለኃጣው መሰረት ነው ይላል መጽሐፍ። ምግብ ለኃጢአት መሰረት ነው ይላል። ምክንያቱም በሰብአ ሰዶምም ሰው በልቶ ጠጥቶ ሲጠግብ ነው መቼስ ወደ ሌላ ኃጢአት የሚሄደው። በሰብአ ትካትም ሰው በልተው ጠጥተው ነው ይሄን ያወረደው። በእሳት ድኝ እንዲጠፉም ያደረጋቸው ከምግብ የተነሳ ነው። በልተው ጠጥተው ሲጠግቡ ነው። እንዲህም ይላል አብዝተው ከበሉ ዘንድ ደም ይመላል ይላል መጽሐፍ። ደም ሲመላ አብጡኝ አውጡኝ ይላል። በዚህ ምክንያት ሰው በኃጢአት ድል ይነሳል። በተለያዩ ኃጢአቶች ድል የሚነሳው ከምግብ የተነሳ ነው ይላል። ያ ማለት ምግብ ደግሞ አንጸድቅበትም ማለትም አይደለም። ለድሃ ሰጥተን እንጸድቅበታለን። ለቁመተ ስጋ ያህል እንመገባለን። በዚህ ምድር እስካለን ድረስ ለቁመተ ስጋ ያህል የምንመገበው ራሱ ምግብ ኃጢአት ነው ሳይሆን ግን አብዝቶ መመገብ፣ ያለ ሕግ መመገብ፣ ያለ ስርዓት መኖር በዛ ካደረግነው የኃጣው መሰረት ነው። ምግብ የኃጣው መሰረት እንደሆነ ሁሉ ጸሎት ደግሞ የበጎ ምግባራት መሰረት ናት ብሎ ርቱዐ ሃይማኖት ያስቀምጣል። የበጎ ስራዎች መሰረት መገኛ ናት ብሎ ያስቀምጣል። እንደዚሁ አንተ የምትጾም ሰው ሆይ በጾም ላይ ጸሎትን ጨምር፣ በጸሎት ላይ ምጽዋትን ጨምር ይላል። እነዚህ ሶስቱ የማይለያዩ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም እነዚህ ሶስቱም በአንድ ምዕራፍ ነው ያስቀመጣቸው። የማቴዎስ ወንጌል ምዕራፍ 6ን ስንመለከት መጀመሪያው ላይ ምጽዋት ይናገራል፣ በመካከል ጸሎት ያመጣል፣ ከዛ ቀጥሎ ጾምን ያመጣል። ከጾም ቀጥሎ እንደገና ተመልሶ በምጽዋት ነው የሚደመድመው። ስለዚህ ሲያስተምር በተራራው ስብከት የወንጌል ዋና አስካሉ ዋና ሐሳቡ እነዚህ የተራራው ስብከት ነው። የተራራው ስብከት ደግሞ የማቴዎስ ወንጌል ምዕራፍ 5 ሕግ ነው። ሕግን አስተማረን። የማቴዎስ ወንጌል ምዕራፍ 6 ደግሞ የሕጉ አፈጻጸሙ የምናምነው እምነቱ ዶግማው አፈጻጸም አለው። አፈጻጸሙ የሚከናወንባቸው ማቴዎስ 6 ያሉት ነው። ማቴዎስ 6 እንዴት ይፈጸማል ሕጉ ከተባለ በምጽዋት፣ በጸሎት፣
በጾም የሚፈጸም እነዚህ አፈጻጸሞች ናቸው። የሚያምን ሰው የሚኖራቸው የማይለይ በአንድ ምዕራፍ ላይ አስቀምጧቸዋል። ስለዚህ በእነዚህን በአንድ ላይ አድርገህ ያዝ። የማቴዎስ ወንጌል ምዕራፍ 7 ደግሞ ሕጉን ስንፈጽም አፈጻጸሙ ላይ ጥንቃቄ እንድናደርግ ምን ብሎ ይጀምራል? የተቀደሰው ለውሾች አትስጡ፣ እንዲህ እያለ አፈጻጸሙ ላይ በጥንቃቄ እንድንፈጽም አድርጎ የተራራው ስብከትን አስቀምጦታል። ስለዚህ እነዚህ ያሉት አፈጻጸሙ ነው። አንደኛው አፈጻጸም የምንፈጽምበት ሕጉን የምንፈጽምበት የምንተገብርበት ነው ጾም። በዛ ላይ ጸሎት፣ ምጽዋት የማይለያዩ ናቸው። እነዚህን የያዘ ይላል ርቱዐ ሃይማኖት ወይ ከውን ከመዕፅ እንተ ትክልት ሀበ ሙሐዘማይ እንተ ተወፍር ያበበ ጊዜያ በወንዝ ዳር የተተከለች ዛፍን ይመስላል። በየጊዜው ፍሬን የምትሰጥ ልምላሜ የማይለያት ይመስላል። ጾምንና ጸሎትን ይዞ የማይመጸውት ከሆነ በተጋድሎ ይድናለሁ የሚል እግዚአብሔርን ቸርነት የማያስብ ግብዝ ሰው ነው። ምክንያቱም በጾሙ በጸሎቱ ብቻ ድናለሁ ብሎ የሚያስብ እየጾምኩ አልጸልይም የሚልም ይሄም በተጋድሎ ድናለሁ የሚል እየመጸወተ ደግሞ ጾምን ጸሎትን የሚተው ደግሞ ሐናና ሰጲራን እነዚህ ወደ ቅዱስ ጴጥሮስ በገንዘብ ጸጋ እግዚአብሔርን በገንዘብ ለመግዛት ያሰቡትን ሰዎች ይመስላል ብሎ ያስቀምጠዋልና አፈጻጸም ዶግማውን የምንፈጽምበት ሕጉን የምንፈጽምበት ሕጉን ለመኖር ምን ሞክርበት ወይም ደግሞ አፈጻጸም ነው ጾም ማለት ነው። አንደኛው መንገድ ነው። ራሱ ጾም ብቻውን ግብ አይደለም። ሰው ብዙ ጊዜ ስለ ጾም ብቻ በዚህ በመቅረቱ ድናለሁ ብሎ የሚያስባል። ግብ አንደኛው መድረሻ መንገድ ነው። ወደ ስጋው ደግሞ ምንደርስበት ለንስሐ ምንደርስበት ለበጎ ስራ መሰረት የሆነ ነው ጾም ማለት ይሄ ነው። በዚህ በጸሎትም አባቶቻችን ብዙ ተጠቅመውበታል፣ ዋጋ አግኝተውበታል። ያ የሚሆነው ደግሞ በስሌት እንደው ሰዓቱ 9 ሰዓት ነው። የጾም ሰዓት 9 ሰዓት ነው። ችግር ያለበት ህመም ያለበት ከንስሐ አባቱ ጋራ ተገናኝቶ ንስሐ አባቱ ሊወስንለት ይችላል። ትልቁ ነገር በህሊና የተሰበረ ልብ ኖሮን ንስሐ ገብተን ተስተካክለን እንድንጾመው ነው እንጂ ሰዓቷን ብቻ በመቁጠር ከክፉ ነገር ህሊናው ልቡናው ከሐሜት እጁ ከስርቆት እግሩ ወደ ክፋት ቦታ ከመሄድ ሳይለይ እንደዚህ ደግሞ ከጥሉላት ብቻ ጾሞ ከነዚህ መጠጦች ነገር ሳይለይ የሚጾመው ጾም ነው አይባልም። ጾምም አይሆንም። ትልቁ ለሌሎች ነገሮች የሚያነሳሳ መጠጥ እየጠጣ ጥሉላትን ብቻ ቢጾም ዋጋ የለውምና ከጥሉላትም ጾም ናቸው። ማነው እነዚህ አልኮል መጠጦችም ጾም ናቸው። በጾም ጊዜ የምንጾማቸው ናቸው ማለት ነው። እነሱንም ልናስብበት ያስፈልጋል። ህሊናችንን ንጹህ አድርገን ችግር ካለ ከንስሐ አባታችን ጋር እየተገናኘን የምንጾመው ነው እና ዝም ብለን ሰዓቱን ብቻ በመቁጠር ሰዓቱን ብቻ በማሰብ የምንጾመው አይደለም። በህሊና ሆኖ ንጹህ ልብ ነው የሚፈልገው እግዚአብሔር። እንደ ችግራችን እንደ ሁኔታችን አንዳችን ሳንከስ በሌላው ላይ ሐሜት ሳንይዝ የምንጾመው በፍቅር ሆነን የምንጾመው በትህትና ሆነን የምንጾመው ውሳጣዊ ግብር ወደ ውስጥ እንጂ ወደ ውጭ የሚጾም አይደለም። በተረጋጋ ልብ ሆነን የምንጾመው ጾም ነው ማለት ነው። ማቴዎስ ወንጌል በተግባር ላይ ያስቀመጠው ጌታችን በገዳመ ቆሮንቶስ ጾመ፣ በተግባር አሳየ። እንዴት መጾም እንዳለብን አፈጻጸሙን ማቴዎስ 6 ላይ እንዴት መጾም እንዳለብን ያስቀመጠው። ጾም ያስፈልጋል አያስፈልግም የሚል ጥያቄ ላይ አልገባም። ራሱም ሲያስተምር በማቴዎስ ወንጌል ምዕራፍ 17 ላይ እንዲህ አይነቱ ጋኔን ያለ ጾም ያለ ጸሎት አይወጣም ብሏል። ጾም እንደሚያስፈልግ በተለያዩ ጊዜዎች ጾሙ ጸልይ ወደ ፈተና እንዳትገቡ እያለ ማስቀምጦታል። ማቴዎስ 24 ላይ ጾም ያስፈልጋል አያስፈልግም መጾም አለብን የለም እዛ ውስጥ አልገባም። በተግባር ራሱ ጾሞታል። ከጾመ በኋላ አፈጻጸሙ እንዴት ነው ጾም የምንጾምበት ሂደት እንዴት እንጹመው የሚለውን ማቴዎስ 6 ቁጥር 16 ጀምረን ስናይ ስትጾሙ እንደ ግብዞች አትሆኑ ነው ያለው። አይን ጾም የላችኋለሁ ጾም ምንድነው ምን በላህ አይደለም። ስትጾሙ አፈጻጸሙን ነው። ጾም ማያስፈልግ ቢሆን እንዲህ ሆናችሁ ስትጾሙ እንዲህ አትሆኑ የሚል ነገር አይኖርም። አፈጻጸሙን አስቀምጦታል ማለት ስትጾሙ እንደ ግብዞች አትሆኑ። ግብዝ ምን ያደርጋል? ለሰው ይምሰል
ወይ ሲጾሙ አይቶ ይጾማል፣ ለሰው ይምሰል ይጾማል፣ ለመታየት ውጫዊ ነገር ይሆናል። ጾሙን እስከ 9 ሰዓት ሙሉ እያፋሸገ እያዛጋ የሚጾመው ጾም አይደለም። በፍቅር ሆኖ ራሳችሁ ክርስቶስ በምትጾሙ ጊዜ ራሳችሁን ተቀቡ፣ ፊታችሁን ታጠቡ ይላል። ራሱን የተቀባ ሰውነቱ የተፍታታ እንደሆነ ሁሉ ፊቱን የታጠበ ንቁ እንደሆነ ሁሉ ንቁ ሆናችሁ በትጋት ሆናችሁ የምታገኙትን ጸጋ አስባችሁ ጾሙት ነው። ራሳችሁን ተቀቡ ሲል ራስ ክርስቶስ ነው። ራሳችን እኛ ክርስቶስ ነው። ክርስቶስ የሚወደውን ጾም ጾሙ ነው። ክርስቶስ የሚወደው ምን አይነት ጾም ነው? ፍቅር ያለበት፣ ትሕትና ያለበት፣ ቅብ የተባለ ፍቅር ነው። ፍቅር ደግሞ መገኛው ክርስቶስ ነው። ራሳችሁን ተቀቡ ሲል ክርስቶስ ፍቅርን አሳይቶናል። ፍቅርን ይዛችሁ ጾሙ። ፊታችሁን ታጠቡ ማለት ንስሐ ገብታችሁ ማለት ነው። ንስሐ ገብታችሁ ከመምህረ ንስሐችሁ ጋር ተገናኝታችሁ ኃጢአታችሁን ይቅር እንዲላችሁ እግዚአብሔር ንስሐ ገብታችሁ ጾሙት ማለት ነውና በዚህ ሂደት የሚጾም ነው። ጾም ማለት ፈቃደ እግዚአብሔርን የምንፈጽምበት፣ አዝማነ መንግስተ ሰማያትን የምንመኖር የምንጀምርበት፣ አባቶቻችንን ለመምሰል የምንሄድበት መንገድ፣ ዋጋ የምናገኝበት፣ ፈቃደ ነፍስን የምንፈጽምበት፣ ፈቃደ ስጋን ለፈቃደ ነፍስ የምናስገዛበት፣ ይህን ዓለም የምናሸንፍበት፣ አጋንንትን ድል የምንነሳበት መሳሪያችን፣ አጋንንትን ድል የምንነሳበት መሳሪያችን፣ ይህን ዓለም የምናሸንፍበት መሳሪያችን፣ ኃይላችን ነው ጾም። እሱንም የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የዐቢይ ጾም መግቢያ ጾም ነው መሰል። ሁለተኛው መግቢያ ጾም ምንድነው? መግቢያ ስንል እንግዲህ ወደ መጀመሪያው ስንመጣ ቅበላ የሚባል አለ። ቅበላ ምንድነው ከተባለ ጾሙን ለመቀበል ዝግጅት ማድረግ። እንዴት ነው ዝግጅቱ ከተባለ የተለያዩ ምግቦችን መመገብ አይደለም። የተለያዩ ምግቦችን አይደለም። ቅበላ ማለት በጥሉላት ወይም ቅባት ያላቸው ምግቦችን ሲመገብ የነበረ ሰውነታችን በአንድ ጊዜ እስከ 9 ሰዓት ከቅባት ተለይቶ እስከ 9 ሰዓት ቆይ ብንለው እንዳይጎዳ በዛ መካከል በጧት እየተመገበ የነበረው ሰውነታችን ሰዓትን እያለማመድን ጧት ይመገብ የነበረው እስከ 3 ሰዓት እስከ 4 ሰዓት እንዲህ እያልን እያለማመድ ጾሙ ሲገባ እስከ 9 ሰዓት ህጉ እንዳለው 9 ሰዓት ነው የጾም ህግ። ምን ጊዜ እስከ 9 ሰዓት። ከዛ በታች የታመመ ከሆነ ንስሐ አባቱ ጋር ብለናል። ነፍሰ ጡር እናት ከሆነች ንስሐ አባቷ ጋር፣ የወለደች እናትም ከንስሐ አባቷ ጋር ተገናኝታ ያስተካክልለታል። ከዛ ውጭ ያለው ግን ከ9 ሰዓት በታች የጾም ህግ የለም። 9 ሰዓት ነው። ስለዚህ እስከ 9 ሰዓት ቆይ ስንለው እንዳይጎዳ ለዛ ለመቆየት ህሊናችንን እያስተካከል ዝግጁ ሆነን ለጸሎት ዝግጁ ንስሐ ገብተን ለመቀበል ንስሐ የምንገባበት ጊዜ ነው ቅበላ የሚባለው። መግቢያ የጾም መግቢያ ማለት እሱ ነው። የመጀመሪያው ጾምን ለመቀበል የምናደርገው ዝግጅት ማለት እየጾም ሰውነታችንን ለጾም፣ ለስግደት፣ ለጸሎት እያመቻቸን የምንቆይበት ንስሐ ገብተን ጾሙ ሲገባ በፍቅር ሆነን በትሕትና ሆነን የተጣላነውን ታርቀን የምንታረቅበት ጊዜ ነው ቅበላ የምንለው። የተጣላነውን የምንታረቅበት፣ የበደልነውን ንስሐ የምንክስበት፣ የሰራነውን ኃጢአት ንስሐ ገብተን ጾሙን በትክክል እንድንጾም ዝግጅት የምናደርግበት ቅበላ ይባላል። ያ ነው የጾም ዓላማ። ቅበላ መግቢያ ስንል እሱ ነው። በዛው አይተነሳስተ ስናይ መግቢያ ካልን ዘንድ የዐቢይ ጾም ምንድነው? ዐቢይ ጾም መጀመሪያው ሳምንት የሚል ነው ሌላኛው ጥያቄ ነው። ዐቢይ ጾም ስንል እንግዲህ የተለያየ ስያሜ አለው። ዐቢይ ጾም፣ ጾመ ኢየሱስ፣ ጾመ ሁዳድ ይባላል። ዐቢይ ጾም፣ ጾመ ኢየሱስ፣ ጾመ ሁዳድ ተብሎ ይጠራል። ዐቢይ ጾም መባሉ በቁጥርም ይህን ያህል ጾም የለም። በብዛት ሌሎች ጾማት አሉ። እንደ ዐቢይ ጾም ትልቅ አንደኛ በቁጥሩ ማለት ነው 55 ቀን ነው የምንጾመው በቁጥሩ። ሁለተኛ የታላቁ ንጉሥ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጾም ስለሆነ ራሱ መድኃኔ ዓለም ክርስቶስ ሰው ሆኖ ሥጋ ለብሶ በገዳመ ቆሮንቶስ ገብቶ ከቆመ ሳይቀመጥ ከዘረጋ ሳያጥፍ የሰው ድምጽ ሳይሰማ 40 ቀን ሙሉ የጾመው ስለሆነ
የንጉስ ክርስቶስ ጾም ስለሆነ አብይ ጾም ተብሏል። አብይ የጾሞች ሁሉ አለቃ ራሱ ባለቤቱ፣ ሌሎቹን ፍጡራን ናቸው የጾሟቸው ሌሎቹን። ይህን ግን ፈጣሪ ፍጥረታት የጾመው ጾም ነውና አብይ ታላቅ ጾም ይባላል። የምናገኘው ዋጋ ሌሎቹም ጋር እኩል ነው፣ አንድ አይነት ነው የምናገኘው ክብር በመጾማችን። አብይ ጾምን ጾሞ ሌላውን ቢሽር ዋጋው ባዶ ነው የሚሆነው። እንደውም አባቶች 10 በር ያለው ቤት ያለው ሰው 9ኙን ዘግቶ አንዱን ቢከፍተው ሌባ በተከፈተው በር ገብቶ ሰርቆት እንደሚሄድ ሁሉ አሁንም 10ቱ ትእዛዛት ውስጥ 9ኙን ፈጽሞ ሌላውን አትስረቅ ወይም ደግሞ አትዘሙትን አንዱን ሕግ ቢጥስ ሌሎቹን ይዟቸው ገደል ይገባል። ሰይጣን በዛ ገብቶ ሌሎችንም ያሽረዋል ይላሉ። እንደዚሁ 7 አጽዋማት አሉን በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ። አብይ ጾም፣ ጾመ ሐዋርያት በሰኔ ምን ጾመው፣ ጾመ ማርያም በፍልሰታ ምን ጾመው፣ ከዛ ደግሞ ጾመ ነቢያት በታኅሳስ ውስጥ ያለው ነቢያት የጾሙት ምን ጾመው፣ ጾመ ነነዌ፣ ጾመ ገሃድ፣ ጾመ ድህነት ዓርብና ረቡዕ። እነዚህን ምን ጾማቸው ጾሞች 7 ናቸው። 7ቱን ሁሉ ካልጾመ ሰይጣን በሻረው በኩል ገብቶ ያገኘውን ዋጋ ያሳጣዋል፣ ያገኘውን ክብር ያሳጣዋል። እና ግዴታ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አማኝ የሆነ ሁሉ ከ7 ዓመቱ ጀምሮ መጾም እንዳለበት ስርዓት ተሰርቷል፣ አባቶች ያስቀምጠዋል። ስለዚህ የምናገኘው ዋጋ ክብር አሁን እንደሌሎች በመጾማችን ነው የምናገኘው። የአብይ ጾም ስለሆነ ብቻ ፍልሰታ ስለሆነ ብቻ የተለየ አይደለም። ጾም ራሱን የሚያሰጠው ዋጋ አለ፣ ያን ዋጋ እናገኛለን። ስለዚህ አብይ ጾም ስንል የንጉስ ክርስቶስ ጾም ራሱ የጾመው ጾም ስለሆነ እንደገና ደግሞ በቁጥሩ ብዙ ይሄ ነው። ከሌሎች አጽዋማት አንፃር ስናይ በጣም ብዙ ቁጥር ያለው 2 ወር ምን ጾመው እርሱ ስለሆነ ከ2 ወርና እንደዚህ 2 ወር የሞላ ጾም ምን ጾመው ይሄ ነው 55 ቀን ማለት ነው። ጾመ ኢየሱስ ይባላል። ራሱ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ ስለ ጾመው ማለት ነው። ጾመ ሁዳድ ማለት እንደ ሀገራችን የነገስታት መሬት ማለት ነው። የንጉስ እርሻ ማለት ነው። ሁዳድን የሚሰበስቡት የሚያርሱት መጀመሪያውንም ህዝቡ ነው ተሰብስቦ ያርሰዋል። እንደገና ተሰብስበው ያርሙታል፣ ያጭዱታል፣ ይሰበስቡታል። ህዝቡ ነው በንጉስ አዋጅ ነው የሚሰበስቡት የሚያዘጋጁት። ሁዳድ መሬት ነው። ሁዳድ ማለት የንጉስ መሬት የንጉስ እርሻ ማለት ነው። የሚሰበስቡትም መጀመሪያው ጀምሮ የሚያርሱትም የሚዘሩትም የሚያረሙንም ያስወግደው እንደገና የሚሰበስቡትም ህዝቡ ናቸው። ያን የሚያውጀው ደግሞ ንጉሱ ነው። እንደዚሁም ንጉስ ክርስቶስ የጾመው ጾም ነውና ጾመ ሁዳድ በህብረቱ ነን የምንጾመው፣ በአንድነቱ ነን የምንጾመው፣ በህብረት ዋጋ የምናገኝበት፣ በአንድነት በህብረት ከመድኃኔ ዓለም ከኢየሱስ ክርስቶስ ዋጋ የምናገኝበት ጾም ስለሆነ አብይ ጾም ይባላል ማለት ነው። ማን ጾመ ሁዳድ ይባላል። ሁዳድ ጾም የሚባል ስያሜ አለው። ቁጥሩ ለምን 55 ሆነ? ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን አይደለምን የሚል ጥያቄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ነው የጾመው። 40 ቀን 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያት ምንም ድምጽ ሳይሰማ ጾሟል። እሱ ጾመ ስንል ዋጋ አገኘ ማለት ሊያገኝበት ግን አይደለም። ዋጋ የምናገኘው እኛ ነን። አራያ ሊሆነን አብነት ሊሆነን እንድንጾም እንዴት መጾም እንዳለብን መጀመሪያ እንዳየነው አዳም የሻራት የጾምን ሕግ ነው ብለናል። ያችን የፈረሰችዋን ሕግ ሊገነባ ነው ክርስቶስ የጾመው። አዳም ያችን ሕግ እንዴት መጠበቅ እንዳለበት አላወቀም፣ አልተረዳም፣ ሽሯታል። እንዴት መጠበቅ እንዳለብን ያችን ሕግ ፈጽሞ ያሳየን ዘንድ ጾምን ጾመ ማለት ነው። ስለዚህ 40 ቀን 40 ሌሊት ጾሟል። ለምን ከተባለ ነቢያትም 40 ቀን 40 ሌሊት ነው የጾሙት። እዝራ 40 ቀን ነው የጾመው። ሙሴም 40 ቀን ነው የጾመው። ኤልያስም 40 ቀን ነው የጾሙት። 40 ነው የጾሙት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ40 አብልጦ ቢሆን ነቢያት ትንቢት የተናገሩለት ቢሆንማ ነቢያት የጾሙት 40 ነው። 40 ይጾም አልነበረም ብለው ወንጌልን አልቀበልም እንዳይሉ አይሁድ
እንደገና ከ40 ቢያሳንስም ነቢያት 40 ነው የጾሙት። እውነትም መሲህ ክርስቶስ ነቢያት ትንቢት የተናገሩለት ሱባኤ የተቆጠረለት እሱ መሆኑ ቢታወቅ እሱ ቢሆን ኖሮ ነቢያት ከጾሙት ጾም አያሳንስም ነበር። እነሱ ከጾሙትም አያበልጥም አያሳንስም ነበር ብለው ወንጌልን አንቀበልም እንዳይሉ ነቢያት ትንቢት የተናገሩለት እሱ መሆኑን ለማስረዳት ሱባኤ የቆጠሩለት እሱ መሆኑን ለማስረዳት አባቶቹ ነቢያት በጾሙት ልክ 40 ቀን ጾመዋል ማለት ነው። ለምን? ወደ አማናዊት ሕግ ወደ ወንጌል እንዲመጡ ሕጉን ፈጽሞ ወደ ሕጉ ያመጣቸው ዘንድ ወደ አማናዊቷ ሕግ 40 ቀን 40 ሌሊት ነቢያት በጾሙት ልክ ጾመዋል። እኛ ግን ለምን 55 ሆነ ከተባለ የመጀመሪያው ሳምንት ዘወረደ የምንለው ከጌታ ከጾመው ጾም ጋር ገብቶ አይቆጠርም። እሱን መጨረሻው ደግሞ ሕማማት ከሆሳዕና ቀጥሎ ያለው ሆሳዕና እሑድ ቀጥሎ ያሉት 7 ቀንና ከዚህኛው ያለው 7ቱ ቀን ራሱን የቻለ ሌላ ጾም ነው። እንደ መግቢያ አድርገው ሐዋርያት የጾሙት ኋላም ሕርቃል የጾመው ዘወረደ ይባላል ስያሜው። ሕርቃልም ጾመ ሕርቃል የሚባል ስያሜም አለው። እነዚህን ስንጨምራቸው 55 ቀን ይሆናል። የመጀመሪያው ሳምንት ከእሑድ ጀምሮ እስከ ቅዳሜ ያለው 7ቱ ቀን መጨረሻው ደግሞ ከእሑድ ጀምሮ እስከ ቅዳሜ ያለው አሁንም 7ቱ ቀን 14 ይሆናል። እነዚህን ቆጥሮ ማለት ነው። እንደገና ቅዳሜና እሑድን በቆጥረው የሚል አቆጣጠርም አለ። ቅዳሜና እሑድ አሉ። እነሱንም ጨምረን ጌታ ሙሉውን ቅዳሜና እሑድንም ሳይለይ እሑድም የተከበረችው ኋላ ነው የጾመው። እነዚህን ስናደርግ 55 ቀን ይሆናል። ዋናው ግን መጀመሪያውና መጨረሻው ከሆሳዕና ቀጥሎ ያሉት ሕማማት ከዚህ ደግሞ ከዘወረደ ጀምረን እስከ ቅድስት እስከ ሁለተኛው ሳምንት ድረስ መጀመሪያው ቀን